ፈስሉን ለይነው ተሕሩሙ ሰላቱ ሶላት ክልክል ትሆናለች። አለቲ ያቺ ሶላት ለይሰ ለሃ ለሷ የሌላት የሆነ ሰበቡን ሙተቀዲሙን ተቀዳሚ የሆነ ምክንያት የሌላት የሆነች ሶላት ክልክል ትሆናለች። ወላ ሙቃሪኑን እንደዚሁም ደግሞ ሙቃሪን የሆነ ወይም የተቆራኘ የሆነ ምክንያት የሌላት ሶላት ክልክል ትሆናለች። ወይም ደግሞ ሶስተኛ ማ ለይሰ ለሃ ሰበቡን ወይም ምንም አይነት ምክንያት የሌላት የሆነች ሶላት በእነዚህ አሁን በሚነግረን በአምስቶቹ ጊዜያቶች ክልክል ይሆናሉ። ሰበብ ሙተቀድም የተባለው ለምሳሌ የዙሁር ሱና ሶላት ወይ ቢያልፈው እና ከአሱር በኋላ መስገድ ክልክል ከሚሆንበት ጊዜ አንዱ ነው። እዛ ወቅት ላይ ቢሰግደው ይሄ ምክንያቱ ምንድነው? የተቀደመ ነው ሙተቀድም ይባላል። ለምን ጊዜያቱ ከመግባቱ በፊት የነበረ ምክንያት ስለሆነ። ሙቃሪን ማለት ደግሞ ሰበበ ሙቃሪን ያለው ማለት ሰበቡ በዛው በሰአቱ የተከሰተ ማለት ነው። ምክንያቱ የሚሰግድበት ምክንያት ለምሳሌ ፀሀይ ተለውጣ ወይም ደግሞ የፀሀይ ግርዶሽ ተከስቶ ወይ የጨረቃ ግርዶሽ ተከስቶ እነዚህ አሁን ሙቃሪን ናቸው ሙላዚም ናቸው። በዛ በሰአቱ ከተገኙ የተከለከለበትም ጊዜ ውስጥ ቢሆን ይሰገዳል ማለት ነው። ሰበብ የሌላት የሚባለው ደግሞ እዚህ ላይ ያልጠቀሰው አለ ያ ሙጥለቅ ሶላት ነው። በማንኛውም ጊዜ ሊሰገድ የሚችል ሁለት ሁለት ረክዓ እየተደረገ ቀንም ሌሊትም ሊሰገድ የሚችል ሶላት ሙጥለቅ ሶላት ይባላል። ያ ደግሞ ምንም አይነት ምክንያት የለውም ያ ክልክል ይሆናል ማለት ነው። አሁን እነዚህን አምስቶቹም የት የት ቦታ ላይ ክልክል እንደሚሆኑ ይነግረናል። ፊ ኸምሰቲ አውቃቲን በአምስት ጊዜያቶች ክልክል ይሆናሉ። ዒንደ ጡሉዕ ሸምሲ አንደኛው ፀሀይ የመውጣቷ ጊዜ ሐታ ተርተፊዐ ከፍ እስከምትል ድረስ ቀድረ ሩምሒን የጦር ዛቢያ ያክል የጦር ዘንግ አለ አይደለ ከጫፍ እስከ ጫፍ ያለው ርዝመቱ የዛን ያክል ለእይታችን ፀሀይ ከወጣችበት ከፍ እስከምትል ድረስ በዛን ሰዓት ሶላት መስገድ ክልክል ይሆናል። ወዒንደል ኢስቲዋኢ የመቅጣጨቷም ጊዜ ፊ ገይሪ የውሚል ጁሙዓቲ ከጁሙዓ ቀን ውጭ የመቅጣጨቷ ጊዜ ማለት የቀትር ላይ ልክ ፀሀይቱ በአናታችን ትክክል ስትሆን ጥላችን ወደ እግራችን ውስጥ ይገባል ማለት ነው። እዛች ሰዓት ላይም ክልክል ይሆናል ተከልክሏል ማለት ነው። ሐታ ተዝውለ ዘንበል እስከምትል ድረስ ማለት ከፀሀይ መግቢያ ከሴንተር ላይ አይደለች ወደ ከፀሀይ መውጫ ወደ መግቢያዋ ትንሽ ዘንበል እስከምትል ድረስ ክልክል ይሆናል ነው። ወዒንደል ኢስፊራሪ የመደለቹም ጊዜ ክልክል ይሆናል። ሐታ ተግሩበ ፀሀይቱ እስከምትገባ ድረስ መስገድ ክልክል ይሆናል። ወበዕደ ሰላቲ ሱብሒ ሱብሒን ከተሰገደ በኋላ ክልክል ይሆናል። ሐታ ተጥሉዐ ሸምሱ ፀሀይቱ እስከምትወጣ ድረስ በዛን ሰዓት መስገድ ክልክል ይሆናል። ወበዕደ ሰላቲል ዐስሪ የዐስርን ሶላትም ከሰገደ በኋላ ክልክል ይሆናል። ሐታ ተግሩበ እስክትገባ ድረስ የዐስርን ሶላት እስካልሰገደ ድረስ ችግር የለውም። ግን ከሰገደ በኋላ ክልክል ይሆናል ማለት ነው። የተወሰነው ስራውን በመስራቱ ነው ክልክል የሚሆነው። ለምሳሌ የዐስር ሶላት በመስገዱ ክልክል ይሆናል። የሱብሒን ሶላት በመስገዱ ከዛ በኋላ መስገድ ክልክል ይሆናል። የተወሰነው ደግሞ ቢሰግድም ባይሰግድም ያ ጊዜው በመገኘቱ ወይም በመምጣቱ ብቻ ክልክል ይሆናል። ለምሳሌ ፀሀይቱ ከፍ እስከምትል ድረስ የጦር ዛቢያ ያክል ከፍ እስከምትል ድረስ ያለው እዛ ሰዓት ላይ ሶላት መስገድ አለመስገዱ አይደለም በዛ ሰዓት ላይ መሆኑ ብቻ ነው ክልክል የሚያስደርገው። እና በእነዚህ በአምስቶቹ ጊዜያቶች ሶላትን መስገድ አሁን የተነገሩትን ክልክል ይሆናል። ፈስሉን ለይነው ሰከታቱ ሶላቲ የሶላት ዝምታዎች ሲተቱን ስድስት ናቸው። ሶላት ውስጥ ዝም የሚባልባቸው የሆኑ ቦታዎች አሉ። ዝም ማለት ሲባል ትንሽ የሆነ ዝምታ ነው እንጂ ረጅም የሆነ ዝምታ አይደለም። እና እነዛ ቦታዎች ስንት ናቸው አለ ሲተቱን ስድስት ናቸው። ስድስት ቦታዎች ላይ እነዚህን ዝም ማለት ማስገኘቱ ሱና ይሆናል። በይነ ተክቢረቲል ኢሕራም የመጀመሪያው በተክቢረተል ኢሕራም መካከል እና ወዱዓኢል ኢፍቲታሒ የመክፈቻ በሆነው ዱዓ መካከል ዝም ማለት ሱና ይሆናል። ወበይነ ዱዓኢል ኢፍቲታሒ አሁን በነገርኳችሁ በመክፈቻ በሆነው ዱዓ እና ወተዓውዚ በተዓውዝ መካከልም ትንሽ ዝምታን ማስገኘቱ ሱና ይሆናል። አሁን የነገርኳችሁ ዱዓ አለ አይደል ያንን ቀርቶ ወደ ማን ነው የሚሄደው? ወደ ፋቲሓ ከመሄዱ በፊት አሁን ምን ሱና ይሆናል? አዑዙ ቢላሂ ሚነ ሸይጧኒ ረጂም ማለት ሱና ይሆናል። ተዓውዝ ማለት ነው። በሁለቱ መካከል አዑዙ ቢላሂ የሚለውን ከማለቱ በፊት ትንሽ ዝም ማለት ሱና ይሆናል። ወበይነል ፋቲሐቲ በፋቲሓ መካከልና በአልሐምዱ ብሎ የሚቀራው ማለት ነው። ወተዓውዚ
በተዓውዝ መካከልም እንደዚሁ ትንሽ ዝም ማለት ሱና ይሆናል። ወበይነ አኺሪል ፋቲሐቲ በፋቲሐ መጨረሻና ወአሚን አሚን በሚለው መካከል ትንሽ ዝም ማለቱ ሱና ይሆናል። ወበይነ አሚን አሚን ባለውና ወሱረቲ ቀጣይ ቁርአን በሚቀረው መካከል ትንሽ ዝምታ ማስገኘት ሱና ይሆናል። ወበይነ ሱረቲ ከሱራው በኋላ አሁን ከቀረው ቁርአን በኋላና ወሩኩዒ ወደ ሩኩዕ ከመሄዱ በፊት ትንሽ ዝም ማለትም ሱና ይሆናል። ፈስሉን ለይነው አርካኑ ለቲ እነዛ ማዕዘናቶች ተልዘሙሁ የምትይዝ የሆነች እሱን የምትይዘው የሆነች ፊሃ በነዛ በማዕዘናቶች አጠመእኒነቱ መርጋት የምትይዝበት ወይም ደግሞ ዋጅብ የምትሆንባቸው ቦታዎች አርባዓቱን አራት ቦታዎች ናቸው። አሩኩዑ የመጀመሪያው ሩኩዕ ላይ፣ ወልኢዕቲዳሉ ቀጥ ብሎም በቆምበት ሰዓት ላይ ጦመእኒና ማድረግ ያስፈልጋል። ሩኩዕ ጨርሶ ቆም ይላል ተስተካክሎ፣ ከዛ በኋላ ነው ወደ ሱጁድ የሚሄደው እንጂ ሩኩዕ ላይ እንዳለ ትንሽ እንደ መነሳት ብሎ ቶሎ ወደ ሱጁድ ከተመለሰ አሁንም ይበላሻል እና እዛ ቦታ ላይ ጦመእኒና ወይም እርጋታን ማስገኘት ግዴታ ይሆናል። ወሱጁዱ ሱጁድም ላይ እንደዚሁ ሱጁድ አድርጎ ትንሽ ቆየት ማለት አለበት። ወልጁሉሱ በመቀመጥም ላይ ጦመእኒናን ወይም መርጋትን ማስገኘት አለበት። በይነ ሰጅደተይኒ በሁለት ሱጁዶች መካከል። አጦመእኒነቱ ጦመእኒና ብለን ያልነው ወይም ብለን ያልናት ይሄ እሷ ናት። ሱኩኑን መርጋት ናት። እንግዲህ ከኋላ ጦመእኒና ማድረግ አለበት እያለ ነው የመጣው። ጦመእኒና ምንነቱን አልነገረንም ነበር፣ አሁን ሊነግረን ነው ማለት ነው። እና ያቺ ጦመእኒና ያልኳችሁ ላይ ወይም ጦመእኒና ብለን ያለፍናት ነገር ምንድናት? መርጋት ናት። ሱኩኑን መርጋት ነው። ባዕደ ሐረከቲን ከተንቀሳቀሰ በኋላ ለምሳሌ ሩኩዕ ከሆነ ቁሞ ነበር አይደለ? እንደገና ወደ ሩኩዕ ሄደ ተንቀሳቀሰ ማለት ነው። እዛ የተንቀሳቀሰበት ነገር ላይ መርጋት ነው። ቢሐይቱ የስተቂሩ ያ መርጋቱ ደግሞ ምን ያክል ነው አለ። ቢሐይቱ በቀድር የስተቂሩ የሚረጋበት ኩሉ ዑድዊን ማንኛውም የሰውነቱ አካል የሚረጋበት ቀድር ነው። መሐለሁ እዛ ቦታው ላይ የሚረጋበት ቀድር ነው። ቢቀድሪ ሱብሓነላህ ቢያንስ የመጨረሻው መርጋት የሚገኝበት ምን ያክል ነው አለ። ሱብሓነላህ የሚያስብል ያክል እዛ ቦታ ላይ መርጋት አለበት የተባለው ሁላ ላይ በአጠቃላይ አይሆን የዚህን ያክል መገኘት አለበት። ካልሆነ ሶላቱ ይበላሻል።